ኪዳኑ ታቦት ውስጥ የተደበቁ 3 ሚስጥሮች። በእግዚአብሔር የምታምኑ ከሆነ እስከ መጨረሻው መቆየት ያስፈልጋል። ምንም እንኳን ከረጅም ጊዜ አስቀድሞ የቃል ኪዳኑ ታቦት ቢጠፋም በመጽሐፍ ቅዱስ ብሉይ ኪዳን ላይ የአንድ ሕዝብ የልብ ምት ነበር። ራሱ እግዚአብሔር እርዝመቱን፣ አስፈላጊ ዕቃዎችን፣ አሻራውን ሰጥቷል። ከግራር እንጨት የተሰራ ሲሆን በውስጡና በውጩ በወርቅ ተለብጧል። በላይኛው በኩል 2 ኪሩቤሎች ክንፋቸውን እንደዘረጉ ተቀምጠዋል። የስርየት መክደኛውን ይከልላሉ። የጥንት አሮጌ ነገር አይደለም፣ የእግዚአብሔር መገኘት ምልክት ነው። ቁም ነገሩ ያ በወርቅ የተለበጠው ታቦት ውብ ስለመሆኑ አይደለም። በውስጡ ተደብቀው የሚገኙት ዕቃዎች እግዚአብሔር ከሕዝቡ ጋር እንዴት እንደሚቀራረብ ይገልጣሉ። የመጀመሪያው የመና ማሰሮ። ሁሉም ሰው በረሃብ ሊሞት በመሰለው ጊዜ በዛ በረሃ ውስጥ ከሰማይ የወረደ መና እንደሆነ ያሳያል። መንፈሳዊ ትርጓሜው አካሄዳችሁን ከኔ ጋር ካደረጋችሁ እኔ እባረካችኋለሁ ማለት ነው። እናም ዛሬ ላይ ያገኛችኋቸው በረከቶች ባላችሁ ብር ወይም ከሰዎች ጋር ባላችሁ ትስስሮች የተገኘ ሳይሆን በማይታየው ስውር በሆነባችሁ በእግዚአብሔር ሰጪነት የተገኘ ነው። ሁለተኛው የአሮን በትር። የሁሉም ነገድ በትር ታቦቱ ፊት ሲቆም የእሱ ብቻ የለመለመችው በትር በሰዎች እይታ መድረቅ ሲኖርባት፣ ነገር ግን ፍሬ አፍርታም ለምልማለች። መንፈሳዊ ትርጓሜውም ተስፋ የቆረጣችሁ ሰዎች ጉዳዩ ከናንተ አቅም በላይ ቢሆንም እኔ ግን አበለጽጋችኋለሁ ማለት ነው። በድጋሚም ሕይወት ይሆንላችኋል። ሶስተኛው የአስርቱ ትእዛዛት የድንጋይ ጽላት። በዛን ጊዜ ትእዛዞቹ የተጻፉት በድንጋይ ጽላት ላይ ነበር። ምን ማድረግ እንዳለባቸው የሚነግራቸው ነው። ሆኖም ግን በአዲስ ኪዳን ላይ በእኛ ልብ ላይ እግዚአብሔር ኢየሱስን ጽፎታል። መከተል ያለባችሁ ትእዛዝ ብቻ አይደለም፣ ከልቦናችሁ ስለመለወጥ ነው። አስተሳሰባችሁን፣ የምትወዷቸውን ነገሮችን፣ የምትሿቸውን ነገሮች መቀየር። የቃል ኪዳኑ ታቦት ከታሪክ መዝገብ ጠፍቷል እንጂ ከእግዚአብሔር ዓላማ አልጠፋም። ምክንያቱም ትክክለኛው ፍጻሜ ይሄ ነው። እግዚአብሔር ከእንግዲህ ወዲያ በወርቃማ ታቦት ውስጥ አይኖርም፣ ነገር ግን በእናንተ ሰውነት ውስጥ ያድራል። ሁልጊዜ ከበቀል ይልቅ ምህረትን ስትመርጡ፣ በሰልፍ ውስጥ ሆናችሁ ለጸሎት ስትንበረከኩ፣ የአንድን ሰው መጎዳት በፍቅር ለመንከባከብ ስትፈልጉ፣ በኪሩቤል መካከል ተገኝቶ የነበረው ያንኑ እግዚአብሔር በእናንተም ውስጥ ይታያል። የሕያው እግዚአብሔር ቤተ መቅደስ እሱ በእኔ ውስጥ አድሯል በማለት የተናገራችሁ ከሆነ እንግዲያውስ አሜን ብላችሁ ኮሜንት ላይ ጻፉ። ይህንን ቪዲዮ በማጋራት ራሳቸውን ዋጋ እንዳላቸው በመጠየቅ ላይ የሚገኙ ማንኛውም ሰዎች በእግዚአብሔር እይታ ከቃል ኪዳኑ ታቦት በበለጠ ውድ ሆነው እየታዩ እንደሆነ ይወቁ።